ግነሃለን የዘላለም አምላክ እግዚአብሔር በኢየሱስ ስም ብሩክ ይሁን። አንተ ጻድቅ አምላክ ነህ ጌታ ሆይ በኢየሱስ ስም እናመሰግንሃለን። በዚህ ማለዳ በፊት እንድንሆን ስለወደድ ጌታ እግዚአብሔር ሆይ አቤቱ በኢየሱስ ስም እናመሰግንሃለን። እንድንጸልይ በፊት እንድንበረከክ ህብረት እንድናረግ ቃልህን እንድንሰማ እንድንሆን ጌታ ስለወደድክ አቤቱ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም ብሩክ ይሁን። የዘላለም አምላክ እግዚአብሔር ሆይ ስለበዛልን ምሕረት እናመሰግንሃለን። ስለበዛልን ጥበቃ እናመሰግንሃለን። ስለበዛልን ቸርነት እናመሰግንሃለን። የዘላለም አምላክ እግዚአብሔር በኢየሱስ ስም ብሩክ ይሁን። ጤንነታችን ስለተጠበቀ ሰላማችን ስለተጠበቀ ምሕረት ስለበዛልን ጌታ ሆይ እናመሰግንሃለን። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ ተብሎ በቃል እንደተጻፈው በኢየሱስ ስም ስለ ቸርነትህ እናመሰግንሃለን። በሕይወት ዘመናችን ሁሉ ቸርነትና ምሕረት ስለሚከተለን እናመሰግንሃለን። መንፈስ ቅዱስ ዛሬ ደግሞ በኢየሱስ ስም ለእያንዳንዳችን ያዘጋጀኸውን የቃልህን በረከት እንድትሰጠን ጸልያለሁ። በኢየሱስ ስም ቃልህን አስተምረን ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ የተጻፈ መንፈስ ቅዱስ በኢየሱስ ስም አስተምረን፣ በኢየሱስ ስም አስተምረን። ቃልህን እየሰማን በኢየሱስ ስም ነገራችን ዛሬ ይነካ። ከፊታችን ተራራ የሆነ ሁሉ ዝቅ ይበል። ስርጓጎት የሆነ ሁሉ ይሙላ። ጠማማ የሆነ ሁሉ ይቃና። የትኛውም በሽታ ደዌ በቃል ሰይፍ የተጠረገ ይሆን። በኢየሱስ ስም የተጠረገ ይሆን። በኢየሱስ ስም የተጠረገ ይሆን። ለዘመናት የቆየ እርግማን የተንከባለለ ይሆን። በኢየሱስ ስም ይቃ ሲመጣ እግዚአብሔር አምላክ ሆይ ተራሮችን ኮረብቶችን ሲዘር ወደ እኔ መጣ ተብሎ ጻፈ። ወደ እያንዳንዳችን ባራሻችን እንዲመጣ ጸልያለሁ። እንድትነካን ጸልያለሁ። በኢየሱስም ዛሬ የለውጥ ማለዳ እንዲሆን፣ የተሐድሶ ማለዳ እንዲሆን፣ ኃይልን የምንቀበልበት ማለዳ እንዲሆን፣ ከአንተ ዘንድ እግዚአብሔር አምላክ ሆይ የጸጋ ባጀታችን የሚለቀቅበት ማለዳ እንዲሆን በኢየሱስ ስም ጸልያለሁ። የጨለማ ጉልበት የተመታ ይሁን። የእርግማን ኃይል የተሰበረ ይሁን። ለሰዓቱ የተመደበ ምድብተኛ አስሩ የተመታ ይሁን። በኢየሱስ ስም የተመታ ይሁን። አዚም ድንዛዜ እንቅልፍ ድካም የተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። በስማችሁ ባራሻችሁ የተላከ ድግምት ሟርት በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ በማዕከላችን በኃይል ተንቀሳቀስ። መንፈስ ቅዱስ አንተ ንካን፣ አንተ አስተምረን፣ አንተ ምከረን። እናመሰግንሃለን። አሜን። በሆነው በኢየሱስ ስም ጸለይኩ። አሜን። ጌታ ስሙ ይባረክ። ዛሬ አንድ ሁለት ጥቅሶችን ቀድሜ ያነብና በእነሱ ቃሎች ተነስተን እንጸልያለን። ኢየሱስ ጌታ ነው። በጣም ሰፊ ሐሳብ ነው፣ ግን ፈጥኜ ሰብሰብ አድርጌ ለማውራትም ለማስተማርም ለመጸለይም ሞክራለሁ። ኢዮብ ምዕራፍ 36 ላይ ቁጥር 5 ላይ የእግዚአብሔር ቃል እንዲህ ይላል። 36 ቁጥር 5 በጌታ በኢየሱስ ማነባለሁ። እነሆ እግዚአብሔር ኃያል ነው፣ ማንንም አይንቅም። እርሱ በማስተዋሉ ብርታት ኃያል ነው። 36 ቁጥር 5 እግዚአብሔር ምንድነው? ኃያል ነው። አሜን። እግዚአብሔር ኃያል ነው። በርሲ እግዚአብሔር ኃያል ነው። አሜን። እግዚአብሔር ምንድነው? ኃያል ነው፣ ማንንም አይንቅም። ዝቅ ሲል 22 ላይ እነሆ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል፣ እንደ እርሱ ያለ አስተማሪ ማን ነው ይላል። ጌታ ስሙ ይባረክ። እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል፣ እንደሱ ያለ አስተማሪ ማን ነው? በኃይሉ ከፍ ያለውን ነገር ያደርጋል። በጣም ዝቅ ዳን ደግሞ ቁጥር 33 ላይ እንዲህ ቃል አለ። እግዚአብሔር ታላቅ ነው፣ እኛም አላወቅነው፣ የዘመኑ ቁጥርም አይመረመርም። 3 ጥቅስ ከአንድ ምዕራፍ አንብቤያለሁ። እግዚአብሔር ኃያል ነው በሉሲ 26 ላይ እነሆ እግዚአብሔር ታላቅ ነው፣ እኛም አናውቀው። ምናልባት ይህ መጽሐፍ ስታነቡት እስከ ምዕራፍ 30 ድረስ ኢዮብ መጽሐፍ በኢዮብና በወዳጆቹ መካከል ያለ ክርክር ነው። ኢዮብ ላይ በህይወቱ ባጋጠመው ነገር ላይ በአንድ ቀን ውስጥ ቤቱ፣ ሀብቱ፣ ልጆቹ ኤቭሪቲንግ ሉዝ አድርጎ በቁስል በተመታ ሰዓት ላይ 3 ወዳጆቹ ሊያጽናኑት አለ። ከሌላ ስፍራ መጣው፣ ሚስቱ በጎን አለች። በጣም አድካሚ የሆኑ ጭቅጭቆች ያሉበት ምዕራፍ 30 ምዕራፍ አለ።
አምላኩን እግዚአብሔርን እንዲሳደብ ከአንደበቱ የስንፍና ቃል እንዲወጣ የሚያደርጉ አደገኛ የሆኑ ንግግሮችን ሲነግሩት፣ ሲመክሩት፣ ሲከራከሩት እሱም ደግሞ ዲፌንስ ሲያደርግ ሲመልስ ቆይቶ በመጨረሻው ምዕራፍ ግን 30ኛው ምዕራፍ ላይ ሲደርስ ኢዮብ ምን አለ? ተሸነፈና ከአንደበቱ የስንፍና ቃል ወጣ። በዛ ሰዓት ላይ ከሁሉ ታናሽ በእድሜ የሆነ ግን ጠቢብ የሆነ ኢየሱስ ጌታ ነው። በሁሉ ካሉት ወዳጆች በሙሉ በእድሜ ታናሽ የሆነ ኤሊሁ የሚባል እጅግ አስደናቂ ልጅ ቀጣዮች ምዕራፍ እስከ ምዕራፍ 6 ድረስ ያለውን ኤሊሁ ብቻ ነው የተናገረው። ሌላ አልተናገረም። እሱ ከተናገረ በኋላ ሲናገር የእግዚአብሔርን ታላቅነት ገለጠው፣ የእግዚአብሔርን ኃያልነት ገለጠው፣ እግዚአብሔርን ትክክል አደረገው። ከናንተ ምናልባት በእድሜ አንሳለሁ፣ በጥበብ ግን ከናንተ እሻላለሁ ይላል ሲናገር። በጣም ደፋር ነው። አልተናገሩም፣ አፋቸውን አልከፈቱም። ከዛም እግዚአብሔር በዚህ ንግግር ረክቶ 3ቱ ምዕራፍ ስታዩዋቸው እግዚአብሔር ኢዮብን ተነስ ወገብን ታጠቅ ብሎ የኛ አባት እኮ ጀግና እኮ ተነስ ወገብን ታጠቅ እውነትን ያዝ በል እንከራከር ብሎ እግዚአብሔር 3 ምዕራፍ ሲናገረው ኢዮብ ቀጣይ ላይ እንዳንተ ያለ ማንም የለም አለ። ተሸነፈ። በዚህ ምዕራፍ መጨረሻው ላይ የኤሊሁም የንግግር ፍጻሜው ላይ ማንም አላወቀውም ይላል። ማንም አላወቀውም። ለምን? እግዚአብሔር ኃያል ነው፣ ታላቅ ነው፣ ደግሞስ በኃይሉ ከፍ ያለውን ነገር ያደርጋል ብሎ ስለሚመጣው ዘመን ትንቢት ተናገረ። ስለ ኢየሱስ ከተነገሩት ትንቢቶች መካከል ቅድም ቁጥር 22 ያነበብኩት አንደኛው ነው። ስለ ኢየሱስ የተነገረ ትንቢት ነው። እግዚአብሔር በኃይሉ ታላቅ ነገር ያደርጋል የሚል ትንቢት ነው። ይህ ኃያል ነገር በኤፌሶን ምዕራፍ 1 ላይ ሁላችንም ፈጥነን ወደዛ እንድና ዛሬ ሰው የተነሳ እናወራና ኃይሉ ምን ሰራ የሚለውን እናያለን። ኤፌሶን ምዕራፍ 1 ጌታ ስሙ ይባረክ። ቁጥር 17 እንዲህ ይላል። ከላይ ከፊራን ብላችሁ ቁጥር 16 ላይ ስለናንተ ያመሰግንኩ ስጸልይ ስለናንተ ማሳሰብን አልተውኩም ይልና ሐዋርያው ጳውሎስ ስለ ኤፌሶን ቅዱሳን ሲጸልይ የሚያሳስባቸውን ነገር ነግራቸዋል። እንዲህ አላቸው፣ የክብር አባት የጌታችን የኢየሱስ አምላክ እርሱም በማወቅ የጥበብ የመገለጥ መንፈስ እንዲሰጣችሁ እለምናለሁ። ኤሊሁም የደረሰበት ያ ጥበብ ካልደረሳችሁበት የእግዚአብሔርን ኃያል ልታውቁ አትችሉም ነው። በሌላ ቋንቋ እርሱ የደረሰበት ጥበብ አለ። ስለ እግዚአብሔር ማወቅ የምትችሉት የጥበብና የመገለጥ የእውቀት መንፈስ ሲሰጣችሁ ብቻ ነው። እግዚአብሔርን ለማወቅ እነዚህ መንፈሶች ያስፈልጋሉ። አሜን። ጌታ ኢየሱስን አንዴ በመንገድ ላይ ሆኖ ምሳሌ ለሕዝቡ እያስተማረ ተናገራለ። ስለ ዘሪ ምሳሌ ተናገረ። ዘሪው ዘርን ያዘ፣ በመንገድ ላይ ዘራ፣ በጠጠር መካከል፣ በእሾህ መካከል፣ በመልካም መሬት ላይ ዘራው። 4 ነገሮች ተናገረ እና ደቀ መዛሙርቱ ዝቅ ሲሉ ግራ ስለገባቸው ጌታ ሆይ ሕዝብ በተሰበሰበ መሃል ላይ በምሳሌ የምትናገራቸው ነገሮች ምንድናቸው ብለው ጠየቁት። ጥያቄያቸው ትክክል ነው። በእነሱ አይምሮ በእነሱ እውቀት ሊረዱት ስላልቻሉ፣ ምክንያቱም በባህሪያቸው ምንድናቸው? አሳ አጥማጅ ናቸው። ስለ አሳ ማጥመድ በምሳሌ ቢናገር ይገባቸዋል። ስለ ገበሬ አይገባቸው። ለጴጥሮስ ገበሬ እንዴት ዘራ፣ መቼ ሰበሰበ፣ መቼ አረመ፣ መቼ የጤፍ ጉልጓሎ ምናምን አይገባቸው። ስለ አሳ ቢያወራቸው ይገባቸው ነበር። በማይገባቸው ቋንቋ ነው ያወራው እና አልገባቸውም። አንዳንዶች ቀራጭ ናቸው። እንዴት ሂሳብ እንደሚሰበሰቡ ነው የሚያስቡት። ሪሲት ተቆረጠ ነው። ስለዚህ የካሽ ፍሎ ምናምን ነው የሚያውቁት እነሱ። የአካውንቲንግ ላንጉጅ ነው የሚያውቁት አንዳንዶች። ስለዚህ የማያውቁትን ነገር ስለሚያወራ አልገባቸውም እና ጌታ ኢየሱስ እንዲህ አላቸው፣ ለእነሱ በምሳሌ ነው አለ፣ ለእናንተ ግን የመንግስተ ሰማያትን ምስጢር ማወቅ ተሰጧችኋል አለ። ኢየሱስ ጌታ ነው። ከመቀበል የመጣ ነው። ተሰጧችኋል አለና አልተዋቸውም። ሉቃስ 24 ቁጥር 45 ሲናገር መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተ ይላል። ኢየሱስ ሊሄድ በተዘጋጀ ሰዓት ላይ ወይም ደግሞ እንደሚያደርግ እርግጠኛ ሲሆን ከነሱ እንደሚለይ እርግጠኛ ሲሆን ጠርቶ ሲባርካቸው ፋይናሊ አእምሯቸው ምናለ ከፈተላቸው እንዲያስተውሉ። ከዛ በፊት ኢየሱስ ከነሱ ጋር ያለ አላስተዋሉትም። ሐዋርያት ሥራ ምዕራፍ 2 ላይ ግን ጴጥሮስ ወጥቶ በዝማን ቆሞ ሲሰብክ ግን የማስተዋል መንፈስ ከሱ ጋር ስለነበረ
ከዳዊት ተነስቶ ስለ ኢዩኤል አንስቶ እስከ ኢየሱስ ያለውን ተረከላቸው። ምዕራፍ 7 ላይ ሲመጡ ደግሞ እስጢፋኖስ ከዘፍጥረት ተነስቶ እስከ ኢየሱስ ትንሣኤ ከመክበሩ ተረከ። ይህን ያደረጉ ያልተማሩ ሰዎች ናቸው አይደለ? ፈሪሳውያንም ሲያዩአቸው እንዳልተማሩ፣ ከዛስ ከመካከላቸው ያሉ ሰዎች ምን እንደሆኑ እንዳልተማሩ አዩአቸው። ግን ደግሞ የሚናገሩት ቃል እጅግ የሚያስደንቅ፣ የሚናገሩት ቃል በስልጣን የሚነገር ደግሞ የሚፈውስ የሚሰራ ኢየሱስ ጌታ ነው። እየተገረሙ ነው የሚያዩአቸው። ለምን ሲል ኦልሬዲ አይምሯቸው ምሏል፣ ከፍቷል። ሐዋርያው ጳውሎስም ኤፌሶን ላይ መጥቶ ሲናገር እጸልይላችኋለሁ ምን እንድትሉ እንድታውቁት። እንደምታውቁት ሐዋርያት ኤፌሶን ቤተክርስቲያን የተመሰረተችው በአጵሎስ ነው አለ። በአቂላና ፕሪስቅላ ቤት ላይ ያለ አንድ አሌክሳንድራዊ የሆነ ምዕራፍ 18 ታነቡት ሐዋርያ ሥራ ላይ አሌክሳንድራዊ የሆነ በሌላ ቋንቋ ግብፃዊ የሆነ አጵሎስ የሚባል በመንፈስ እየተቃጠለ የእግዚአብሔርን እውነት ከኢየሩሳሌም ከሰሙት ቅዱሳን መካከል ወንጌልን ሰብኮ ስለነበር ይሰብክ ነበር እና 12 የሚያክሉ ደቀ መዛሙርትን እሱም ይዞ እያስተማረ ነበር። ሐዋርያው ጳውሎስ ወደዚህ ቦታ ሲመጣ ስለዚህ ነገር ሰማ። በመንፈስ ቅዱስ የተቃጠለ የሚያስተምር ነው፣ ግን መንፈስ ቅዱስን የማያውቅ ነው። ምዕራፍ 19 ሲመጡ በአሁኑ ጌታ ኢየሱስን ተቀበላችሁ የመንፈስ ቅዱስ ተቀበላችሁ አላቸው። እንዳለስ እንኳን አናውቅም አሉት። መሰከርላቸው፣ ጸለየላቸው፣ መንፈስ ቅዱስ ተሞሉ። አይደለ እንዴ? ኦቨርናይት ነው ያስተማራቸው። ከሶስተኛው ደርብ አንዱ በእንቅልፍ እስኪወድቅ ድረስ ረጅም ሰዓት ነው። አሁን የምፈጥነው አንዳንዶቻችሁ እንዳትወድቁብኝ ነው። ኢየሱስ ጌታ ነው። አይዟችሁ፣ አትወድቁና ጎበዝ ናችሁ። ጌታ ስሙ ይባረክ። ስለዚህ እቺ ቤተክርስቲያን የእውቀት ችግር የለባትም። አጵሎስ የማጠጣት አቅም ያለው ሰው ነው። በጥበብ የተሞላ ነው። የእግዚአብሔር ቃል እውቀት ያለው ሰው ነው። ግን እግዚአብሔርን ለማወቅ ግን አንድ ጸሎት ያስፈልጋቸዋል። የጥበብ የመገለጥና የእውቀት መንፈስ እግዚአብሔር እንዲሰጣቸው ጸሎት ያስፈልጋቸዋል። ሐዋርያው ጳውሎስ ጸለየላቸውና ይህ መንፈስ ምንድነው ሲባል አንደኛ የልብ አይኖቻችሁ ሲበሩ ነዋል። ይሄኛው ሳይሆን የልባችሁ አይን ሲበራ ስፒሪቹዋል ኢንሳይት ሲኖራችሁ ነው። እግዚአብሔር ማየት ሲችሉ ነው። መንፈሳዊ እይታ ሲኖራችሁ ነው። ጌታ ስሙ ይባረክ። የእውነት አንድ ቦታ ላይ እየጸለይን ነበር አለ እየጸለይን ለአንዲት ልጅ እየጸለይኩ ነበር አለ። እሷ እዚህ ጋር ተቀምጣለች ከሆነ እንደዚህ የጠንቋይ ጋር ሰዓቲን ከዛ ደግሞ የሆነ የምትሄድበትን ቦታ ስነግራት ልጅቱ መሀል የተገረመች ትስቃለች። አዲስ ክርስቲያን ትስቃለች። ምክንያቱም እሷ ከጓዳ ከሰዎች ጋር ያወራችሁ ነው የሚያወራት። ይሄውን ለእሷ አይምሮ አይገባም። የልብ አይን ሲከፈት ግን በጓዳ ውስጥ የተሰወረውን ነገር ሰዎች ያወሩትን ነገር እናወራዋለን። ሰዎች የሰወሩትን ነገር እናወራዋለን። ሰይጣን ያሰበውን ነገር በሙሉ እናወራዋለን። ለምን? መንፈሳዊ አይኖቻችን ስለበሩ ነው። ሌላ ምን ታምርት የለውም። ሐዋርያው ጳውሎስ በእግዚአብሔር ማወቅ የምትፈልጉ ከሆነ ይሄ ይብራላችሁ ነው። አሜን። ታስታውሳላችሁ ጌታ ኢየሱስ ወደ ኤማውስ እየሄዱ ሳለ አገኛቸው፣ እያወራቸው አብሮ ሄደ። ኤማውስ ላይ ሲደርስ ቂጣን ቆርሶ ሰጣቸው ይላል። በበሉ ጊዜ አይኖቻቸው ተከፈቱ ይላል። እሱ እንደሆነ አወቁት። አይኑ ያልተከፈተ ሰው ኢየሱስን ሊያውቁ አይችልም። ጥቅስ ሲጠቅስ ሊኖር ይችላል፣ መጽሐፍ ቅዱስ ሲያነብ ሊኖር ይችላል። ኢየሱስን ለማወቅ ግን የልብ አይን መከፈትን ይፈልጋል። በዛ ዘፈር ያሉት ሰዎች በአማርኛም በግዕዝም ሙሉ መጽሐፍ ቅዱስ ይተርኩታል። ታዲያ ለምንድን ነው ኢየሱስን ያላዩት ሲባል ጥቅስ መጥቀሱ አይደለም ዋናው ነገር፣ የልብ አይን መብራት የሚባል ነገር አለ። ጌታ ስሙ ይባረክ። አይኖቻችሁ ይገለጡ አላቸው። ምንድነው ታዲያ የአይን መገለጥ? የልብ አይን መገለጥ የሚያመጣው ጥቅም ምንድነው? እዛው ላይ ይናገራል። የዛ መብራቱ ትርጉሙ ምንድነው? የልብ አይኖቻችሁ መብራቱ ትርጉሙ ምንድነው? በራ። እሺ ምን ሆነ ሲል የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ የተጠራችሁበት እግዚአብሔር የጠራችሁበት የኮሊንጉ ዓላማ ለምን እንደጠራን ከዚህ ቤት ረጅም ሰዓት አውርተናል። እስከ አዲስቷ ኢየሩሳሌም ያለውን እኮ አውርተናል። እስከሚመጣው ዘመን እስከ መክበር ያለውን አውርተናል። በተለያየ ጊዜያት ይጠራንበት ዓላማ ከዚህ ምድር ወጥቶን በከበረው ስፍራ እንደምንኖር እግዚአብሔር ሲናገር ነበር። እዚህ ቤት አለ ቆይቷል መሰል ረጅም ጊዜ ተረስቷል። ዛሬ አልተረሳም። ትጃል ተረሳ። ጌታ ይባረክ። ተምረናል እዚህ ቤት ለእንግዶች ለእናንተ እስከ አዲስቷ ኢየሩሳሌም ተምረናል። አክቹአሊ በመጽሐፌም ጽፌዋለሁ። ቀጥታ ታነቡታላችሁ። ጌታ ይደርሳችሁ። አሜን። እስከ አዲስቷ ኢየሩሳሌም የኢየሩሳሌም ጉዞ ብዙ ክርስቲያን የሩቅ ሀገር የጽዮን ተጓዥ የሚለውን መዝሙር ይዘምረዋል። የጽዮንን ጉዞ ፕሮሰስ ግን አናዱ ያውቀው። መንገዱ አደገኛ ነው። አፕ ኤንድ ዳውን አለው። በጣም ስፒድም በጣም ስሎ መሆንም አለው። ብሬከር ይበዛበታል። ኤክስፕረስ ብቻ አይደለም።
አደገኛ ነው። ሃርድሺፕ አለው፣ ሽፍት አለው መንገድ ላይ ና ሲነግራቸው አንደኛ እወቁት ምን የመጠራቱን ተስፋ እግዚአብሔር ለምን እንደጠራችሁ ለየትኛው ዓላማ እንደለያችሁ ለመቼ ያዘጋጃችሁ እንደሆነ እሱን እወቁት። የዚያን መከፈት በሰማይ ያለውን ስፍራ እንድናየው ይረዳናል። አሜን አሜን። ስፍራ እንደተዘጋጀልን የክብር ወራሽ እንደሆነ አይደለ? በሮሜ ምዕራፍ 8 ላይ ደግሞ ቁጥር ሲናገር የአብ ወራሽ ናችሁ አለ። ልጆች ኮራችሁ ወራሽ ናችሁ ማለት ይላል የእግዚአብሔር ወራሽ ናችሁ። የባህሪው ብቻ አይደለም ራሱን እግዚአብሔርን ወርሻዋል። አሜን። ወርሻዋል በሩሲ ወርሻዋል። ሀብቱን ብቻ አይደለም ራሱን እግዚአብሔር የመለኮታዊ ባህሪው ተካፋይ ነው። የእርሱ ተካፋይ ነው። ጌታ ስሙ ይባረክ። እርሳችሁን ወቁት ነው። ጥሪው ለዘላለም ነው፣ ለዛሬ አይደለም፣ ለመንገድ አይደለም። ስለዚህ የልባይን መጥራቱ መከፈቱ ዋነኛው ዓላማ የእግዚአብሔርን ምንነት እንድታውቁ ብቻ ሳይሆን እናንተም ዴስቲኒያችሁን እንድታውቁት ነው። ቀጥሎስ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ርስታችሁን ምትወርሱትን ምትጨብጡትን ምታውቁትን እግዚአብሔር ምን እያዘጋጀላችሁ እንደሆነ እንድታውቁ ነው። ጌታ ኢየሱስ እሄዳለሁ ብዛለ እኔ ስፍራ አዘጋጃለሁ ደግሞ ተመልሼ እመጣለሁ ከዛስ ወደ እኔ ወስዳችኋለሁ አለ። እያዘጋጀልን ያለ ስፍራ አለ። የሆነ ሲቲ አለ፣ እየተገነባ ያለ ሲቲ የሆነ ከተማ አለ፣ አዲስ ኢየሩሳሌም ትባል። ርዝማቷ ስፋቷ የተለየለች 12 በሮች አሏት። በከበሩ ድንጋዮች ያጌጠች በጉ ብርሃኗ ይወርላት ቀንና ጨለማ የማያስፈልጋት ኢየሱስ ያዘጋጀላት ያለ ነገሥታት ላይ ግርማ የሚሰግዱላት አለ። ርስት አለን በሰማይ አሜን። እዚህ ምድር ላይ ያለ የሆነ በካል የሚቆጠር ርስት አይደለም። የቱንም ያህል ህንጻ ቢደረደር ሀብት ቢሰበሰብ ወርቅ ገንዘብ ቢሰበሰብ ተይዞ አይከድም አለ። በሰው እጅ ያልተሰራ አለ፣ እየተሰራ ያለ ከተማ አለ። ስለዚህ ለኤፌሶን ሰዎች ነግራቸው ምንድነው ከተማዋ ሎኬሽናሊ የንግድ ቦታ ስለሆነች ከፋሪስና ከሚድሊስት መካከል ላይ እና ኤሮዥያ መካከል ላይ ያለች የንግድ ቦታ ስለሆነች ሰው አክቲቭሊ ንግድ የሚነግድ ህዝብ ስለሆነ ኢኮኖሚካሊ ፋይናንሻሊ ያለውን ነገር የሚያቅዝብ ስለነበረ ሰዎቹ የሚያስቡት ርስትን ስለመያዝ ነው። ታውቃላችሁ ሰው ስፔሻሊ ከክፍለ ሀገር የሚሆን ከዚህ አዲስ አበባ ያለን ሰው እዚህ አዲስ አበባ ከተማ የሚያስበው ተብሎ ብሎ ቤት መያዝ ነው አይደል እንዴ? በተቻለው መጠን ገንዘብ ሲያገኝ ነው ቤት ነው የሚገዛው። ለምን ሲል መጀመሪያ ማረፊያውን የሚፈልገው ርስት ነው የሚፈልገው። ሌላው ነገር በሙሉ ስትራግል እያደረገ ሊቀጥል ይችላል። ማረፊያ ካገኘው በቃ አረፍ ያለው ነው። ኤፌሶን ላይ የነበሩ ሰዎች ካራክተራቸው ከረንት ላይ አዲስ አበባ እንዳለ ሰው ነው። ኢኮኖሚካሊ ፈጣን እድገት ያለባት ሀገር ስለነበረች ስለዚህ ጳውሎስ እያላቸው ያለው አንድ ርስት አላችሁ። የዛ የርስት ክብር ባለጠግነቱ ምን ያህል እንደሆነ ወቁ። ሀብታችሁ ምን እንደሆነ ወቁ። መዳረሻችሁ ምን እንደሆነ ወቁ። ኃይሉ እሱ ብቻ አይደለም ይላል፣ እናንተም የሚያከብሩ ብቻ አይደለም ይላል። ቀጥሎ ደግሞ እንደዚህ ይላል፣ ጌታ ኢየሱስ ጌታ ነው። እዛው ቁጥር ላይ ያለውት ይህን ለምናምን ብቻ አይደለም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ያለ። ቅድም በነብዩ በኢዮብ መጽሐፍ ተጻፈው ያ ቃል የእግዚአብሔርን ኃይል ማንም አላወቀው የሚለውን እዚህ ጋር ሲመጣ ግን ለእናንተ ብቻ አይደለም የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ነው አለ። ኢየሱስ ጌታ ነው። ዛሬ እግዚአብሔር አምላክ የኃይሉን ታላቅነት ይገልጥልናል። አሜን። ከዛ 21 እና 21 ላይ ሳነቦት ክርስቶስን ከሙታን ሲያስነሳው ከአለቅነት ከስልጣናት ከኃይልም ከጌትነትም ከሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ደግሞ በሚመጣው አይደለ ዓለምም ጭምርት ኢየሱስ ጌታ ነው። ሊመጣ ባለው ዓለም ጭምር ኢየሱስ ምን እንደሆነ ይናገራል። በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ያደረገውን ስራ የብርታቱን ጉልበት ይታያልና ኢየሱስን ከሞት ያስነሳው ኃይል ሰማይና ምድርን ይሄን የሚታየውና የማይታየው ዩኒቨርስን ይሄን ጋላክሲ ሚልክዌይ ምናምን ለውን ስንት ዩኒቨርሶች አሉ ምንላቸውን ይሄን ነገር ከመግለጥ በላይ እጅግ ከባዱ ኢየሱስን ከሞት ማስነሳት ይሁን አንደበቱ ቃል ነው ምድርን የፈጠራት ኢየሱስ እንግዲህ ይሁን የሚል ቃል አይደለም ያስነሳው የእግዚአብሔር የኃይሉ ብርታት
አሜን። በጣም ልዩነት አለው። ሳምበሪ መጥቶ እጅ ጭኖ ተነስሎ ቢነሳ እሱ አይደለም። እንዲሁ የሞተው ሰውዬ እንዲህ መነሳት የኃይል ብርታት ይፈልጋል። ከእንቅልፋችሁ እንዲህ መንቃት ኃይል ይፈልጋል። ብዙ ሴሎቻችሁ ሙተው ነው የሚያድሩት። እነሱን ነው ቀስቅሳችሁ የምትነሱት። ሰዎች ታውቃላችሁ፣ ጠዋት ስትነሱ ወንዱ ካካ ይሰማችሁ ተኝታችሁ አልኩ ረጅም እንቅልፍ ግን ስብርብርብር ከዛ ትነሱና ትንጠራራላችሁ ምናምን የሆነ ነገር ታደርጋላችሁ። ምን ማለት ነው? የሆኑ ሴሎቻችን ወደ አክቲቪቲ ያስገባናቸው ነው። ኦልሬዲ ሙተው ያደሩትን እያነቃቀናቸው ሪፕሌስ ያደርጉ የተኳሉ። አንዱ ሙቶ አንዱ ቢተካ ሴል አለ ሚሊየንስ ሰላር ለኩሳቸው ያለው ነርቮች ሲሞቻ ያለው ጌታ ስሙ ይባረክ። ስለዚህ ኢየሱስን ከሙታን ያስነሳው ኃይል ምን እንደሆነ ታውቁ ዘንድ ነው ጳውሎስ ጸልያለሁ ያለው። ይሄ ኃይል ምን ያደርጋል? ይሄ ኃይል ምን ያደርጋል በእኛ ዘንድ? ጌታ ስሙ ይባረክ። ይሄ ኃይል በነገራችን ላይ ቅድም ብያቸዋለሁ፣ የእግዚአብሔር ኃይል በፍጥረት ዓለም ውስጥ ተገልጿል። በፍጥረት ላይ አይደለ? ሲፈጥር የእግዚአብሔር ኃይል ተገልጧል፣ በፍጥረት ተገልጧል። ምናልባት ካስፈለገ ጥቅስ ዘፍጥረት 1:1 ላይ እግዚአብሔር የሆነ ምድርን እና ሰማይን ፈጠረ ሲል ታውታላችሁ። ፈጥሯል። ኃይሉ የመፍጠር ባህሪ እንዳለ ይናገራል። እግዚአብሔር በቃሉ ምድርን መስርቷል ይላል መዝሙር 33 ቁጥር 6 ላይ። እግዚአብሔር ቃል ይናገራል፣ ግን ይሄም ኃይልን አይገልጥም። ፈጥሯል፣ ግን ኃይል አይገልጥም። የእግዚአብሔር ኃይል የማዳን ኃይል ነው። የእግዚአብሔር ኃይል እኔና እናንተን የማዳን ኃይል ነው። የትንሣኤው ኃይል ነው ያዳነን። አሜን። በትንሣኤው ኃይል በሩሲ ድኛለሁ። መጽሐፍ ቅዱስ በሮሜ ምዕራፍ 1 ቁጥር 16 ምን ይላል? ሮሜ ምዕራፍ 1 ቁጥር 16 ጫልቱ ፈጥነሽ ታነቢዋለሽ። 1:16 ደግሞ ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። የኢየሱስ ከሙታን መነሳት አሁን 7 ቢሊዮን ሕዝብ አለ። ምናልባት 2 ቢሊዮን ክርስቲያን አለ። ከዛ ደግሞ በሞት ሄዱ ወደ ጌታ የተሰበሰቡ ቅዱሳን ከመጀመሪያው ዘመን ውስጥ አሁን ድረስ ያሉት አሉ አይደል? ጌታ ኢየሱስን ያመኑ ያሳዩ ሁሉ እነዚህን ሁሉ ደግሞ ወደፊትም በትንሣኤ በዳግም ምጽአት ኢየሱስ እስኪመጣ ድረስ የሚድኑትን ሁሉ ኢየሱስ ከመቃብር ሲነሳ ይዞ ነው የተነሳው። አሜን ነው ወይ? በአዲሱ አዳም ሲል ሪፕሬስ ያደርገዋል አይደል? ሪፕሬዘንታቲቭ ነው፣ ተወክሎልናል። የኛን ወኪል ነው መስቀል ላይ የሞተው ኢየሱስ። ከሙታን ሲነሳ ትውልድን ይዞ ነው የተነሳው። የማዳኑ ኃይል ትውልድን ይዞ መነሳት ነው። ኢየሱስ ከሞት ተነስቷል ስንል እኔና እናንተ ከሞት እያለ ነው እየተነሳን ነው። አሜን። የዳንበት መዳን ሰው አለ። ስለ ኃጢአት ኢየሱስ ሙቷል አይደል? ስለማን? ስለኔ። ሮሜ ምዕራፍ 6 ሲናገር ደግሞ በሞቱ እሱን በሚመስል ሞት ከእሱ ጋር ተባብረናል አይደል? ሙቻለሁ ከኢየሱስ ጋር እያለ ነው። በትንሣኤ ኃይል በአዲስ ሕይወት እንድማሰነስቻለሁ እያለ ነው። የመዳኑ ምልክት አንደኛው ዳግም ልደት ማግኘታችን ነው። ለዛ ነው ሮሜ መጽሐፍ ላይ ምዕራፍ 1 ላይ ከዚህ ቁጥር 13 ላይ ሲናገር በወንጌል አላፍርም አስቀድሞ ለአይሁዳዊ ከዛም ለግሪክ ሰውና የእግዚአብሔር ኃይል ለማዳን ነው። ለሚያምኑት ሁሉ የእግዚአብሔር ኃይል ለማዳን ነው አለ። የእግዚአብሔር ኃይል በማዳን ተገለጠ። ትንቢት ነው የነበረው ብያቸዋለሁ ቅድም። ኤሊሁም በጥበብ ሲናገር ትንቢት የተናገረው ኢየሱስ ከሞት እንደሚነሳ በእርሱ የሚያምኑ ሰዎች እንደሚድኑ እግዚአብሔር ኃያል ነው፣ ማንም አላወቀው። እግዚአብሔር በኃይሉ ታላቅና ከፍ ያለው ነገር ያደርጋል ነው ትንቢት ተናገረ። for the future ቢሆነው ተናገረ። ሆነ ታላቅ ነገር በሰው አይምሮ የማይታሰብ የኔና የናንተ ከሞት መነሳት በሰው አይምሮ የማይታሰብ ነው። ጌታ ስሙ ይባረክ። ያ ብቻ አይደለም። አንደኛ ቆሮንቶስ 1:18 አንደኛ ቆሮንቶስ 1:18 አንደኛ ቆሮንቶስ 1:18 የመስቀሉ ቃል ጀዋራ ካወጣሽው አምልልኝ።
አውጥተሽዋል? የመስቀሉ ቃል ለሚጠፉት ምን ሞኝነት ነው፣ ለኛ ለምናምን ግን ኃይል ነው። የመስቀሉ ቃል የወንጌሉ ቃል ለኛ ምንድነው? ኃይል ነው። ኃይል ነው። የእግዚአብሔር የኃይሉ ታላቅነት በመስቀሉ ላይ ተገልጧል። ይህን ስናምን ሄዳን ነው። ጌታ ስሙ ይባረክ። አሜን። ሁለተኛ እዚሁ በክርስቶስ ተገለጠው ኤፌሶን ቅድም ሳልኩታል ደግሞ በክርስቶስ በራሱ የተገለጠ እግዚአብሔር ማዳን ኃይሉ። ከዛስ በዛ ብቻው አልተወንም። ድናችኋል፣ በዚህ መዳን ኃይል አንድ ያመልጣችኋል ብሎ ደግሞ አልተወንም። ኦልሬዲ ድናችኋል፣ ኦልሬዲ አመልጣችኋል፣ ከሙታን መነሳት በትንሣኤ ኃይል ተነስታችኋል ብሎ አልተወንም። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ሲመጣ ጌታ ኢየሱስ አንድ ነገር ተናገረ። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አለ። አሁን ያስነሳችሁ ኃይል አስነስቷችኋል እኮ በትንሣኤ ተነስታችኋል። አዎ፣ ግን ደግሞ በእናንተ ውስጥ ሆኖ ሊሰራ ይወዳል። ያን ኃይል አለ ማይ ጋድ እንድታውቁት ብቻ አይደለም፣ አድኖ መተው ብቻ አይደለም፣ በእናንተ ሆኖ ሊሰራ ይፈልጋል። ስለዚህ እሱን ሳትቀበሉ እንዳትወጡ አለ። ዛሬ ይህን ኃይል እንቀበላለን። የትንሣኤን ኃይል በኢየሱስም እንቀበላለን። እና ያን ኃይል ሐዋርያት ሥራ ምዕራፍ 1 ላይ የተገለጠው ኃይል ጌታ ኢየሱስ በዮሐንስ ወንጌል 11:25 ላይ የትንሣኤና ሕይወት ነኝ እንዳለው የተገለጠው ኃይል ያን ኃይል ስናውቀው በእኛ ውስጥ ይሰራል። ማወቅ መጀመሪያ እግዚአብሔርን ባወቅነው መጠን ልክ ራሱን በእኛ ይገልጣል። ስለ እግዚአብሔር በማወቅና እግዚአብሔርን በማወቅ መካከል ሰፊ ልዩነት አለ። ብዙ ሰው ስለ እግዚአብሔር ያውቃል፣ ኢንፎርሜሽን ነው። ዊዛውት ሆሊ ስፒሪት ማንም ሰው እግዚአብሔር ሊያውቅ አይችልም። ማንም ሰው ያለ መንፈስ ቅዱስ እግዚአብሔር ሊያውቅ አይችልም። ለዛ ነው ጌታ ኢየሱስ ነበር ይሻላቸዋል። እሱ ሲመጣ ወደ እውነት ሁሉ ይመራቸዋል። ለዛ ነው ተቀበሉት እሱን አለ። በመንፈስ ቅዱስ በኩል ምን ተቀበሉት ኃይል አለ። ስለዚህ ተቀበሉት፣ ጠብቁት። ያን ኃይል ስትቀበሉ የመስቀሉን ቃል ለእናንተ ብቻ አይደለም ለማዳን ስሩ፣ ለሌሎችም ሰሩታላችሁ። ምስክሮቼ ትሆናላችኋል። ጌታ ስሙ ይባረክ። ምስክር የሚያደርገንም ኃይሉ ነው። አሜን። ኃይሉ ድካምን ከላያችን ይሰብራል። አሜን በሉ። ኃይሉ በብሲ ድካምን ከላያችን ይሰብራል። ታስታውሳላችሁ? ያ ታላቅ የእግዚአብሔር ሰው ከባቢሎን ተመልሰው በዳሪዮስ ዘመን ቤተ መቅደሱን እንደገና ለመገንባት ሞከሩ። ቂሮስ አዟቸው ወጣው ግንባታ ጀምረው ተቋርጦ ለ20 ዓመት ተጓጉሎ ከቂሮስ በኋላ የመጣው ንጉስ አስተጓጉሏቸው ከዛ ዳሪዮስ ሲመጣ እንደገና ተነስተው መገንባት ጀመሩ። ምናልባት በእዝራ መጽሐፍ ምዕራፍ 6 ላይ ታገኛላችሁ ታሪክ። እዝራ መጽሐፍ ስታነቡት ታገኛላችሁ። ስለማይነበብ ብዙ ጊዜ ቸርች ላይ መከራቸዋለሁ፣ አንብቡት። እዝራ መጽሐፍን አንብቡት። እሺ፣ ሰምታችሁኛል። ብዙ ክርስቲያን ይዘለዋል እሱ መጽሐፍ፣ አነቡት። ምናልባት የሐጌን፣ የሚልኪያስ፣ የዘካርያስ መጽሐፍን መረዳት ከፈለጋችሁ እዝራ መጽሐፍን አንብቡት። ወደ ኋላዳችሁ ሶስቱ መጽሐፍ ለመረዳት ያናነቡት ተመሳሳይ ኤጅ ላይ ስለሆነ ስለነሱ የሚታረክ ያ ታሪክ መጽሐፍ እና ተነስተው መገንባት ጀመሩ። መገንባት ሲጀምሩ ሁለት ነገር ለዘሩባቤል አጋጠማቸው። አንደኛ የተወሰኑ ሰዎች ነው ለዳሪዮስ ነገሩት። እነዛ ሰዎች ከባህሩ ማዶ ያሉ ሰዎች ቤተ መቅደሱን እየገነቡት ነው። እንደድሮ ኃያል ሊሆኑ ነው። መንግስት ሊያስነሱ ነው። አመፀኛ ናቸው። ቀረት ሲቀርጡ በዚህ መንገድ ነው የሚቀርጡት። ባይዘው ምዕራፍ 5 ምሻካብ ሳነቡት ምንድነው የሚባለው በአማርኛ በጣም ይሄ ያቃጥራሉ። ለንጉሱ ነው እኮ በጣም ብዙ ኮምፕሊኬትድ የሆነ ወሩት እና ዳሪዮስ አንድ ነገር አለ። ማን ፈቅዶላችሁ ይሄን ነገር ሰራችሁ? ባይዘው ለንጉሱ ለርብስ ነው የሚነግሩ ሰዎች ደግሞ ራሳቸው የአይሁድ ሽማግሌዎች ናቸው። ስታነቡት በጣም የሚያስገርመው ሌሎች አሉ ራሳቸው አይሁዶች ናቸው የሚነግሩት እና እዚህ ላይ ለዘሩባቤል የተጻፈው ቃል
በጣም ያስደንቀው ቃል የመጣበት ምክንያት የአይሁድ ሽማግሌዎች ለአሕዛብ ንጉሥ ነው ነገር እያቃጠሩ ነው እየገነባ ነው ብለው እና ንጉሱ ደብዳቤ ጻፈ። ማን አዟችሁ ነው ሲል አይደለም ጌታዬ ከ20 ዓመት በፊት ጀምረን ነበረ ሄሮድስ በነገሰበት በመጀመሪያው ዓመት የእግዚአብሔር ቤተ መቅደስ ይገንባ ብሎ ደብዳቤ ሰጥቶን ነበር እና እባክህ መዝገብ ቤት አገላብጣት ፋይል አገላብጥ እኛ በራሳችን ተነስተን አይደለም የእናንተው የባቢሎን ንጉስ ሁለተኛው ንጉስ ሙሉናል ፈቅዶልናል አለን ኤቪደንስ እና ግን የኛው ወገኖች አስተጓጉሉን ስለነበረ ከእንደገና ሁሉ ልንገነባው ተነስተናል አሉት። በአንድ በኩል ዘሩባቤል ወደ እግዚአብሔር ይጮሃል እግዚአብሔር ወይን ተራራ ይላል ተንበርክኩ እግዚአብሔር መጣና በዛ በኩል ንጉሱን ፋይል ያገላበጠ ነው ራሱ መጣና ምን አለው በመንፈስ እንጂ በኃይልህና በብርታትህ አይደለም ማለት ለምን ዘሩባቤል ደክሞ ነበር የሰው ግፊት አድክሞታል በዚህ አሸዋ የሚሰርቋሉ በዚህ ሲሚንቶ የሚሰርቋሉ በዚህ ፌሮ የሚሰርቋሉ በዘመናዊ ቋንቋ አወራላችሁ ነው በዚህ በኩል መዘጋጃ ይሉ የሚያጥሱት ሰዎች አሉ በዚህ በኩል ፕላንና ምናምን ይሩ የሚረግጡ ሰዎች አሉ በጣም ከባድ ደንብ የሚባሉ አሉ በዚህ ግንባታው ህገወጥ ነው የሚሉ ይሄ ሁሉ ነገር ደክሞ ባለበት ሰዓት ላይ መጣና እግዚአብሔር መጣና በመንፈስ ቅዱስ ነው አለው አሜን ብርታትን ይሰጣል። ሁለተኛ ቆሮንቶስ 12:9 ሁለተኛ ቆሮንቶስ 12:9 ሐዋርያው ቅዱስ ጳውሎስ የተናገረው ቃል በጣም ወደው ቃል ነው። ምዕራፍ 12 ቁጥር 9 ሁለተኛ ቆሮንቶስ አምብሽ ኖ ይፈጸማል ነው ኃይሌ በድካምህ ይፈጸማል ነው። የእግዚአብሔር ኃይል ደካሞችን ብርቱ ያደርጋል። ልክ ጳውሎስ የደከመው ሰዓት መጣና ጸጋዬ ይበቃል ነው ኃይሌ በድካምህ ይፈጸማል ነው። ያንተ መድከም እኔን ሊያስቆመኝ አይችልም አሉ። ጌታ ስሙ ይባረክ። ድካም ሲሰማችሁ በርከክ በሉ ጌታ ሆይ ኃይልህ በድካሜ ይፈጸም በሉት። በእውነት እግዚአብሔር አምላክ ድካምን ከላያችሁ ይሰብራል። ያ ብቻ አይደለም ደከምን ባላችሁበት ሰዓት ላይ ብርቱ ትሆናላችሁ። ብዙ ክርስቲያን ካሁን በፊት ቢያውቃሉ በጣም ትትና ይጎለዋል። ደክሞት ደክም ያለው ማለት አይፈልግም። እዚህ ቤት ምን እናቃና ያወራል። ደክሞት ጌታው ደክሞኛል ማለት አይፈልግም። ወንድሜ ጸልይልኝ ጸልይልኝ ደክሞኛል ማለት አይፈልግም። ልክ ተነስቶ ከመቀመጫው ተነስቶ ልሳን ይናገራል። በጣም ያስመስላል። ግን እኮ ሰውየው ትራዲ ደክሟል። ከመንፈሳዊ ዓለም ጠፍቷል። ግን ሰው የሚለኛል ስለሚልቻ ተነስቶ ብሎ ልሳን ይናገራል። ታጋውላችሁ ሳይወት ሰውየው ላይ የሸረሪ ድር ምናምን ከላዩ ላይ አይጠፋም። በጣም ደክሟል። ለትሑታን ጸጋን ይስጣል እግዚአብሔር ቃል። ትህትና ጌታው ደክሞኛል። ጳውሎስ በጣም ትሁት ሰው ነበር። ደክሞኛል ብሎ በእግዚአብሔር ፊት ይቆም ነበር እና እግዚአብሔር ደግሞ በድካሜ ኃይሌ ይፈጸማል ይለው ነበር። ጌታ ስሙ ይባረክ። ያበረታል፣ ጸጋው ያበረታል፣ ኃይልን ይሰጣል። ሁኔታው ሲያደክማችሁ በጸጋው ዙፋን ስር ተቀመጡ፣ ኃይልን ጠይቁት፣ ድካማችሁን እሱ ይለውጣል። አሜን። በኢሳይያስ 40 ቁጥር 29 ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ ይላል። እንደ ንስር በክንፍ ይሄዳሉ፣ አይደክሙ፣ አይታክቱ። ዋው! እንደ ንስር በኃይል ይወጣሉ። ንስር 40 ዓመት በኋላ ጥፍሯ ሲደክም፣ ማንቁርቷ ሲደክም፣ ላቧ ሲደክም፣ መክነፍ ሲያቅታት ከፍ ወዳለ ሰማይ ትወጣና አለት ላይ ትጋጫለች። ላቧ ይራገፋል። በጥፍሮቿ አለቱን ትግጣለች። ጥፍሯ ሲነቅለስ በማንቁርቷ ታገላለች። ነገርቅልቅልቅል ብላ ባዶ አስቶን ትቀመጣለች። ከዛ ሪሳይክል ያደርጋል፣ ትታደሳለች፣ ኃይልን ታገኛለች። መጀመሪያ ስተልበት ከነበረው በላይ መብራት ትጀምራለች። አይቀርም ነበር እኮ 40 ዓመት እኮ አገልግሏል። ግን እንደገና ሪስቶር ታደርጋለች። በኢየሱስ ስም ኃይል ዛሬ ያድሳችኋል። አሜን። እንደገና የሆነ ነገራችሁ ላይ አለ፣ ላብ አለ፣ አራግፉት። የሆነ ቅርፊት አለ፣ አራግፉት። ማንቁርት አለ፣ አራግፉት።
ከዛ በላይ በከፍታ ያስወጣቸዋል። ኢየሱስ ጌታ ነው። ድካምን ይለውጣል። ድል ይሰጣል። የእግዚአብሔር ኃይል ድል ይሰጣል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። አይ ነው ስንፍና ነው። እዚህ ጋር ታቱ አለኝ እኔ አይ ካን ዱ ኦል ቲንግስ ትሩ ኢን ክራይስት በእንግሊዝኛ ሁሉን እችላለሁ። ሁሉን የሚያበረታ ኃይል አሜን። ጥቅሱን በቃ አትኛዋለሁ እዚህ ጋርና አይ ነው ትክክል እንዳልሆነ እንዳትሰናከሉ ድሮ ያደረኩት ሰው ነው። ሁለተኛ ነገሥት 6:16 ላይ ሲናገር ደግሞ በእኛ ያለው ከነሱ ካለው ይበልጣል አለ። ይበልጣል። በዓለም ካለው ይበልጣል። ካስጨነቃችሁ ይበልጣል። በዙሪያችሁ ካለው ይበልጣል። በእናንተ ውስጥ ያለው በኢየሱስ ስም ይበልጣል። ይበልጣል በኢየሱስ ስም። ሮሜ 8 ላይ ጳውሎስ ሲናገር በወደደን በእርሱ ከአሸናፊዎች ይበልጣል። ክርስትና ሻምፒዮንስ ሊግ ነው፣ ፕሪሚየር ሊግ አይደለም። ምን ማለት መሰላችሁ? ፕሪሚየር ሊግ ይሄ ኖርማሊ ተጫውተው ምን ብለው ምናምን አሸነፉ የሚባሉበት። ሻምፒዮንስ ሊግ ግን በየሀገሩ ሻምፒዮን የሆኑ ሰዎች ግሩፖች ተወዳድረው የሚጫወቱበት ጨዋታ ነው ሻምፒዮንስ ሊግ። ከአሸናፊዎች ሲል በዚህ ምድር ያሉ ነገር ላይ በሙሉ አሸናፊ ናቸው እኮ። ግን መጣና በእርሱ በወደደን ስል ከአሸናፊዎች ሲል ከኃያላን ከብርቶች ከጀግኖች ትበልጣላችኋል። አሜን። እበልጣለሁ ብሎ ሲል በወደዴ በእርሱ ከአሸናፊዎች እበልጣለሁ። ይህ ኃይል ሲመጣ ምን መሰላችሁ? እነ ገማልያል፣ ፈሪሳውያን፣ ጸሐፍቶች፣ ሰዱቃውያን ተሰብስበው ተቀምጠው ጴጥሮስ መጥቶ ያልተማረው እኮ በስሙ መናገር ሲጀምር ገማልያል እንዳለ በቃ ተዋቸዋል። ለምን መሰላችሁ? እነዚህ ሰዎች በህግ እውቀት፣ በፖለቲካ እውቀት፣ በፍልስፍና እውቀት ርቀው ናቸው። ያልተማረ አሳ አጥማጁ ግን በእርሱ መጥቶ ከፊታቸው ሲቆም የሚናገርበትን መንፈስ ኮንትሮል ማድረግ አልቻሉም። አይ በቃ ተውት፣ ምናልባት ከ4 ዓመት በኋላ እናያቸዋለን። እነዚህ ሰዎች ከእግዚአብሔር ከሆኑ ልንጠፋቸው አንችልም፣ ከእሱ ጋር እንዳንጣላ፣ ካልሆኑ ግን እናያቸዋለን፣ ይጠፋሉ አለ። ምዕራፍ 7 ላይ ሲመጣ ያ ብላቴና ለድቁነት ጠራው ሰውዬ በኃያላን ፊት ቆሞ ኢየሱስን ሲገልጠው ይናገርበት የነበረው መንፈስ ሊቋቋሙ አልቻሉም ይላል። እነዚህ ሰዎች እነማን ናቸው ሲባል እነ ሳውል ናቸው። አዲስ ስሙ የተቀየረው ጳውሎስ የእውቀት የጥበብ ሊቆች ግን እስጢፋኖስን ሲመጣ ሊቋቋሙት አልቻሉም። ለምን ሲል በሱ ላይ የነበረው ኃይል። ያ ብቻ አይደለም። ምናልባት በዘጸአት መጽሐፍ የተገለጠው የሙሴ ላይ የተገለጠው ያ ክብር ማለት የተገለጠ እስጢፋኖስ የተገለጠ እነዛ ትናንትና በአባቶቻቸው በእስራኤል ላይ የተገለጠው ሙሴ ላይ የነበረው ያ ክብር ራሳቸው እስራኤላውያን ፊቱን አይተው ሊቋቋሙት ያልቻሉት ፊቱ ያብራ የነበረው ያ ክብር መጣና እዚህ ጋር ተገለጠ። ከተወሰነ ጊዜያት በፊት በገናናው ግርማ በተራራው ላይ እግዚአብሔር አብ በተገለጠበት ሰዓት ላይ ሙሴና ኤልያስ ከጎኑ ቆመው ኢየሱስ ላይ እነ ጳውሎስ እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ያዩት ያ ክብር እዚህ ብላቴና ላይ ተገለጠ። ፊቱ እጅግ ያበራ ነበር ይላል መጽሐፉ። በኢየሱስ ስም ዛሬ ከክብር ወደ ክብር እንለወጣለን። ይሄ ኃይል በትንሣኤ ስንፈት አልቀርም፣ በውስጣችን ይቀመጣል። ደሙ ማዳኑን ይገልጣል፣ ያሰራናል፣ ያበረታናል፣ ሰዎችን ይፈውሳል፣ ሰዎችን ይጠግናል፣ የደከሙትን ያበረታል፣ የዛሉትን ያጠነክራል። አሜን። ያ ኃይል ያ ብቻ አይደለም፣ በሙላት በእኛ ሕይወት ላይ ይገለጣል። ኢየሱስ በሕይወታችን ላይ ይገለጣል። አሜን። ኢየሱስ በሉሲ በሕይወቴ ይገለጣል። ዋው! መጽሐፍ ቅዱስ ማቴዎስ ላይ ሲናገር 19:26 ለእግዚአብሔር ሁሉ ይቻለዋል ይላል። ሁሉ ይቻለዋል፣ የማይቻለው ነገር የለም። ልጁን ክርስቶስን በእኔና በእናንተ ሕይወት መግለጥ ለእግዚአብሔር ይቻለዋል። አንደኛ ቆሮንቶስ ላይ ሐዋርያው ጳውሎስ ሲናገር ወንድሞች ሆይ መጠራታችሁን አስተውሉአልና የዓለም ኃያላን ሳሉ የዓለምን ደካማ ነገር
መረጠ አለ። የዓለም ጠቢባን ሳሉ የዓለምን ምናምንቴ ነገር መረጠ አለ። ሲመርጠን ዝቅ ብሎ መጥቶ ሲመርጠና ከኃያላን በላይ ሊያደርገን ሊያከብረን ክብሩን ሊገልጥብን ስለወደደ ነው። ጌታ ስሙ ይባረክ። ለዛ ነው ሐዋርያው ጳውሎስ እጸልይላችኋለሁ ሲል አንድ ነገር ያላቸው ነው። እናንተ የተጠራችሁበት ፖዚሽን በሰማይም ያላችሁ ይሄ ነው፣ በምድርም ያላችሁ ይሄን ያክል ነው ያላችሁ። በሰማይም የዘላለም ሕይወት አላችሁ፣ ርስት አላችሁ፣ የተዘጋጀላችሁ ስፍራ አላችሁ፣ ከአብ ፊት ትቀመጣላችሁ፣ ከቅዱሳን ጋር ትቀመጣላችሁ። ዕብራውያን ምዕራፍ 12 እንደሚናገረው ከቅዱሳን በኩራት ማህበር መሃል ትገባላችሁ። እሺ ደግሞም ገብተናል፣ ወደ አዲስ ኢየሩሳሌም ገብተናል የሚለው መጽሐፍ ቅዱስ ይናገራል። ገብተናል። እሺ በዚህ ምድር ላይስ ከአሸናፊዎች ትበልጣላችሁ። አሜን። ከኃያላን ትበልጣላችሁ፣ ከብርቱዎች ትበልጣላችሁ። ስለዚህ ዛሬ በኢየሱስ እንጸልያለን።